ብቻ ይሆናል ስቃይ የለም በዚያ ክብር ለእሱ ይሁን ክብር ሃሌሉያ ደስታ ብቻ ይሆናል ስቃይ የለም በዚያ ታላቁ ቀን ቀርቧል በጣም ደስ ይበለን ጌታችን ሲገለጥ ከምድር ሊወስደን ከቤቱ ሊያገባን ሁላችሁንም በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አላችሁ? እንግዲህ ሰባቱ ዓመት የመከራ ዘመን ክፍል 1 እና ክፍል 2ን ተምረናል። ዛሬ በዛው መቀጠል እንግዲህ ክፍል 3ን እንማራለን ማለት ነው። ጸልየን ወደ ትምህርታችን እንሄዳለን። ቅዱስ አምላክ እግዚአብሔር ዛሬ ደግሞ የምንማረውን ትምህርት እንደሚገባ መማር እንድንችል እርዳን። ለኔም ደግሞ ጸጋህን አብዛልኝ በጌታ በኢየሱስ ስም አሜን። የመከራው ዘመን ክፍል 1 እና የመከራው ዘመን ክፍል 2ን ተምረናል። ዛሬ የመከራው ዘመን ክፍል 3ን እንቀጥላለን ማለት ነው። እንግዲህ የመከራው ዘመን ክፍል 2ን ስንማር ራእይ ምዕራፍ 9 ጨርሰን ነው ያቆምነው። ዛሬ እንግዲህ ከራእይ ምዕራፍ 10 ጀምሮ እስከ ራእይ ምዕራፍ 16 ያለውን እንማራለን ማለት ነው። ለማስታወስ ያህል እንግዲህ ቤተክርስቲያን ራእይ ምዕራፍ 4 ላይ ትነጠቃለች። ራፕቸር ወይንም ደግሞ ንጥቀት የሚሆነው ዮሐንስ ራእይ ምዕራፍ 4 ላይ ነው። ራእይ ምዕራፍ 6 ላይ የመከራው ዘመን ይጀምራል። የሚያበቃው ደግሞ ራእይ ምዕራፍ 16 መጨረሻ ላይ ነው ማለት ነው። ይህ 7ቱ ዓመት የመከራ ዘመን በሁለት ነው የሚከፈለው። የመጀመሪያው 3 ዓመት ተኩልና ሁለተኛው 3 ዓመት ተኩል በመባል ይታወቃል። ይሄ የመጀመሪያው 3 ዓመት ተኩል የመከራው ዘመን በመባል ሲታወቅ፣ የመጨረሻው 3 ዓመት ተኩል ግን ታላቁ የመከራ ዘመን ተብሎ ነው የሚታወቀው። ስለዚህ ስለ መጨረሻው 3 ዓመት ተኩል ጌታ ኢየሱስ ራሱ በማቴዎስ ወንጌል ምዕራፍ 24 ቁጥር 40 ላይ ሲናገር ያ የመከራ ቀን ባያጥር ስጋ በለበሰው ሁሉ በምድር ላይ ባልተገኘ ነበር፣ ነገር ግን ያ ቀን ስለተመረጡት ያጥራል በማለት ጌታ ራሱ ከበድ ባለ ቃል ተናግሮታል ማለት ነው። እና እንግዲህ የመጀመሪያው የመከራ ዘመን 3 ዓመት ተኩል፣ የመጨረሻው የመከራው ዘመንና ዋናው 3 ዓመት ተኩል እንደዚህ ተከፍሏል ማለት ነው። ራእይ ምዕራፍ 10ን ስናነብ ራእይ ምዕራፍ 10 ላይ ምንም አይነት የእግዚአብሔር ቁጣው መዓት የለም። እንግዲህ ባለፈው ሳምንት ራእይ ምዕራፍ 6 እስከ ራእይ ምዕራፍ 9 ባለው ስንማር 14 የእግዚአብሔር ፍርዶች በዚህ በ7ቱ ዓመት የመከራ ዘመን በመጀመሪያው 3 ዓመት ተኩል ላይ እንደሚወርዱ ምድር በእነዚህ 14 የእግዚአብሔር ቁጣዎች እንደምትመታና በመከራው ዘመን ውስጥ እንደምታልፍ አይተናል። እነዚህም ደግሞ 14ቱ የመከራው አይነቶች በሁለት ነው የተከፈሉት። የመጀመሪያው በ7ቱ ማህተም ውስጥ ያለው የእግዚአብሔር ቁጣ ወይንም የእግዚአብሔር ፍርድ ሲሆን፣ ሁለተኛው ደግሞ በ7ቱ መለከቶች ውስጥ ያለው የእግዚአብሔር ቁጣ ወይንም ደግሞ የእግዚአብሔር ፍርድ ነው። እንግዲህ በመጀመሪያው 3 ዓመት ተኩል 14 የእግዚአብሔር ቁጣና መዓቶች ናቸው የሚወርዱት። ያ እንግዲህ ከራእይ ምዕራፍ 6 እስከ ራእይ ምዕራፍ 11 መጨረሻ ይሆናል ማለት ነው። አሁን ራእይ ምዕራፍ 12 ላይ ታላቁ የመከራ ዘመን ይጀምራል። ይሄ የመጨረሻው 3 ዓመት ተኩል ሲሆን የእግዚአብሔር የመጨረሻው ቁጣ የሚወርድበት ጊዜ ነው ማለት ነው። ይሄ ደግሞ በሰባቱ ጽዋ ውስጥ ያለው የእግዚአብሔር የመጨረሻው ቁጣ የሚወርደው ራእይ ምዕራፍ 16 አንድ ቻፕተር ላይ ብቻ ነው እነዛ 7ቱ መከራዎች ተጽፈው የሚገኙት ማለት ነው። እና እንግዲህ እንዳልነው ራእይ ምዕራፍ 10 ላይ የእግዚአብሔር መልአክ ከሰማይ ወርዶ በምድር ላይ የሚኖሩትን ሰዎች ያስጠነቅቃል ንስሐ እንዲገቡ። እስከ ዛሬ ድረስ ወንጌል በሰዎች ነው የሚሰበከው አይደለም። በዚህ በ7ቱ ዓመት የመከራ ዘመን ግን በተለይ በታላቁ የመከራ ዘመን መልአክ እንኳን ከሰማይ ወርዶ ህዝቡን በምድር ላይ የሚኖሩትን ሰዎች ያስጠነቅቃል።
እግዚአብሔር እስከዚያ ድረስ የመጨረሻውን ጥግ ነው የሚሄደው ሰዎች እንዲመለሱ ማለት ነው። ወደ ራእይ ምዕራፍ 11 በምንሄድበት ሰዓት ስለ ሁለቱ ወይራዎች ወይንም ደግሞ ስለ ሁለቱ ምስክሮች ይናገራል። ስለ እነዚህ ምስክሮች አስቀድሞ በብሉይ ኪዳን ዘመን በትንቢተ ዘካርያስ ምዕራፍ 4 ላይ ከቁጥር 1 ጀምሮ እስከ 14 ድረስ ሙሉ ምዕራፍ ማለት ነው። ዘካርያስ ምዕራፍ 4 ስለ መጨረሻው ዘመን በዚህ በሰባቱ ዓመት የመከራው ዘመን ውስጥ በታላቅ ኃይል የሚሰብኩት ሁለቱ ምስክሮች ወይንም ሁለቱ የወይራ ዛፎች በመባል ስለተነገሩት ራእይ ምዕራፍ 11 ላይ ይናገራል። ግን አስቀድሞ በነቢዩ ዘካርያስ ስለ እነዚህ ሰዎች ተነግሯል። ለምሳሌ ወደ ቁጥር 11 ስንመለከት ዘካርያስ ትንቢተ ዘካርያስ ምዕራፍ 4 ቁጥር 11 ስንመለከት እኔም መልሼ ራእዩን ዘካርያስ ሲያይ ነው እንግዲህ እኔም መልሼ በመቅረዙ በስተቀኝና በስተግራ ያሉ እነዚህ ሁለት የወይራ ዛፎች ምንድር ናቸው አልሁት። ሁለተኛ መልሼ በሁለቱ የወርቅ ቧንቧዎች አጠገብ ሆነው የወርቁን ዘይት የሚያፈሱ እነዚህ ሁለት የወይራ ቅርንጫፎች ምንድር ናቸው አልሁት። እንግዲህ ስማቸው ሁለቱ ምስክሮች፣ ሁለቱ የተቀቡት እንደዚሁም ደግሞ ሁለቱ የወይራ ዛፎች በመባል ይታወቃሉ። እነዚህ በሰባቱ ዓመት የመከራ ዘመን በመጀመሪያው 3 ዓመት ተኩል በምድር ላይ በታላቅ ኃይልና ቅባት ምናልባትም ምድር ከተፈጠረ ጀምሮ በእንደዚህ አይነት ቅባት የሚያገለግል ሰው ከነ ሙሴ በስተቀር ምናልባት እነዚህ ሰዎች ከነ ኤልያስ እና ከነ ኤልሳ ቀጥሎ እነዚህ ሰዎች ናቸው ማለት ነው። እና ሁለቱ የወይራ ዛፎች ሁለቱ የወይራ ቅርንጫፎች ተብለው ይታወቃሉ። እርሱም መልሶ እነዚህ ምን እንደሆኑ አታውቅምን አለኝ። እኔም ጌታዬ ሆይ አላውቅም አልኩት። እርሱም በምድር ሁሉ ጌታ አጠገብ የቆሙት ሁለቱ የተቀቡት እነዚህ ናቸው አለኝ። አያችሁ፣ ሁለቱ የወይራ ቅርንጫፎች እንደዚሁም ደግሞ ሁለቱ የተቀቡት የሚል ስም አላቸው ማለት ነው። እነዚህ ሰዎች የመከራው ዘመን ጀምሮ የመጀመሪያው መከራው ዘመን ማለት የ3 ዓመት ተኩል የመጀመሪያው የመከራው ዘመን ጀምሮ እስኪያበቃ ለ3 ዓመት ተኩል ወይንም ለ1260 ቀን ወንጌልን በታላቅ ኃይል የሚሰብኩ ናቸው። እና እነዚህ ሰዎች ወደ ታላቁ የመከራ ዘመን አይሻገሩም። በመጀመሪያው በ3ቱ ዓመት ተኩል የመከራው ዘመን 1260 ቀን ብቻ ልክ ቤተክርስቲያን ተነጥቃ እነዚህ ሁለት የተቀቡ ሰዎች እግዚአብሔር ያስነሳቸውና በታላቅ ኃይል ወንጌልን ይሰብካሉ። እጅግ በጣም 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 በታላቅ ኃይል ወንጌልን ይሰብካሉ ማለት ነው። ምናልባት በዚህ በአዲስ ኪዳን ዘመን ያለን ሰዎች እንኳን ባልተፈቀደልን ሁኔታ ነው ወንጌልን የሚሰብኩት። ባልተፈቀደልን ሁኔታ ስል ለምሳሌ እነዚህ እሳት ከሰማይ ወርዶ ይብላቸውን እንበልን ብለው እነዛ የዘብዴዎስ ልጆች ጌታን ሲጠይቁት ምን አይነት መንፈስ እንደ አላችሁ አታውቁም ተው አላቸው። አሁን የምህረት ጊዜ ነው ማለት ነው። በዛ በሰባቱ ዓመት የመከራ ዘመን ግን የእግዚአብሔር ምህረት የሚለው ያበቃል። በቃ የእግዚአብሔር ቁጣና ፍርድ የሚገለጽበት ጊዜ ነው። ስለዚህ እነዚህ ሰዎች እሳት ከሰማይ ይውረድ ሲሉ እሳት ከሰማይ ይወርዳል። መቅሰፍትን ሲጠሩ መቅሰፍት ይመጣል። ብዙ ሰዎችን ያጠፋል ማለት ነው። እስከዚያ ድረስ ስልጣን አላቸው እነዚህ ሰዎች። ይህም ደግሞ በራእይ ምዕራፍ 11 ላይ ተጽፎ ይገኛል። ለምሳሌ ራእይ ምዕራፍ 11 ቁጥር 4 ስናነብ ቁጥር 1 ጀምሮ ስናነብ እንዲህ ይላል። በትር የሚመስል መለኪያ ለእኔ ተሰጠኝ፣ እንዲህም ተባለልኝ፣ ተነስተህ የእግዚአብሔርን መቅደስና መሠዊያውን በዚያም የሚሰግዱትን ለካ። በመቅደሱም ውጭ ያለው እድሞ ለአሕዛብ ተሰጥቷልና ተው አትለካውም። እነርሱም 42 ወር የተቀደሰችውን ከተማ ይረግጧታል። ለሁለቱም ምስክሮቼ ማቅ ለብሰው 1260 ቀን ትንቢት ሊናገሩ እሰጣለሁ ይላል። እና አገልግሎታቸው 1260 ቀን ነው። ልክ የመጀመሪያ መከራ ዘመን እንደተጀመረ ወይንም ትንሽ ቆየት ብሎ ይነሱና ሁለተኛው ታላቁ የመከራ ዘመን የሚባለው ልክ ሊገባ ሲል አገልግሎታቸው ያበቃል ማለት ነው እነዚህ ሰዎች። እና በአጠቃላይ 3 ዓመት ተኩል ነው የሚሰብኩት። በእነዚህ 3 ዓመት ተኩል ሁሉ ማቅ ለብሰው ነው የሚለብሱት። ትክክለኛ ልብስ አይደለም የሚለብሱት፣ ማቅ ለብሰው ነው የሚለብሱት
የሚሰብኩት ማለት ነው። ለዚህ ነው ቁጥር 3 ሲናገር ለሁለቱ ምስክሮቼ ማቅ ለብሰው 1260 ቀን ትንቢት ሊናገሩ እሰጣለሁ። ቁጥር 4 ስናነብ ቅድም ዘካርያስ ላይ ያነበብነውን በዚህ ስፍራ ላይ ጽፏል። እነዚህ በምድር ጌታ ፊት የሚቆሙት ሁለቱ ወይራዎችና ሁለቱ መቅረዞች ናቸው። ልክ ነቢዩ ዘካርያስ አስቀድሞ እንዳየው ማለት ነው። ማንም ሊጎዳቸው ቢወድድ እሳት ካፋቸው ይወጣል፣ ጠላታቸውንም ይበላል ይላል እና በአገልግሎታቸው ውስጥ እሳት ካፋቸው ይወጣል እና ማንም ሊጎዳቸው ቢፈልግ፣ ማንም እጁን ሊጭንባቸው ቢፈልግ እሳት ካፋቸው ይወጣል እና ያ ካፋቸው የወጣው እሳት ሰዎችን ተቃዋሚዎቻቸውን ክፉ ሊያደርጉባቸው የሚነሱትን ማለት ነው ይበላል። ያን ያክል ስልጣን አላቸው። የሚገርማችሁ እንደገና ማንም ሊጎዳቸው ቢወድም እንዲሁ ሊገደል ይገባዋል። ማንም እነሱ ሊጎዳቸው ቢወድ በዚያ 1260 ቀን በሚያገለግሉበት ሰዓት እና ማንም ሊጎዳቸው ቢወድ ይገደላል። በእግዚአብሔር ቁጣው መቅሰፍት ይገደላል። እነዚህ ትንቢት በሚናገሩበት ወራት ዝናብ እንዳይዘንብ ሰማይንም ሊዘጉ ስልጣን አላቸው። በቃ ልክ በኤልያስ መንፈስ በኤልያስ ቅባት እሱ ለ3 ዓመት ከ6 ወር ዝናብን እንደዘጋ እነዚህም ሰዎች በሚያገለግሉበት የ3 ዓመት ከ6 ወር ጊዜ ማለት ነው። ልክ ኤልያስ 3 ዓመት ከ6 ወር ዝናብ እንደዘጋ እነዚህም የሚያገለግሉት 3 ዓመት ከ6 ወር ነው እና እነዚህም ሰዎች 3 ዓመት ከ6 ወር ሰማይ ዝናብ እንዳይዘንብ የመዝጋት ስልጣን እግዚአብሔር ሁሉ ሰጥቷቸዋል ማለት ነው። ውሃዎችንም ወደ ደም ሊለውጡ አያችሁ፣ ውሃዎችም እንኳን ወደ ደም ይለውጣሉ። ልክ ሙሴ እንዳደረገው ማለት ነው። አያችሁ፣ በኤልያስ ቅባትና በሙሴ ቅባት ተብሎ የሚነገረው እነዚህ ሁለት የተቀቡ በዚህ በመከራው ዘመን መጀመሪያ ለ3 ዓመት ከ6 ወር የሚያገለግሉት እንደዚህ ነው። አንድ ልክ ነብዩ ኤልያስ እንዳደረገ እሳት ከሰማይ ያወርዳሉ። እንደገና ደግሞ ሙሴ እንዳደረገ ውሃውን ወደ ደም ይለውጣሉ። ውሃዎችንም ወደ ደም ሊለውጡ በሚፈልጉበት ጊዜ ሁሉ በመቅሰፍት ሁሉ ምድር ሊመቱ ስልጣን አላቸው። አስታውሱ፣ እዚህ ላይ በሚፈልጉበት ጊዜ ሁሉ ነው ያለው። በቃ የእግዚአብሔር ቁጣ ፍርድ የሚገለጽባቸው ሰዎች ናቸው። በሚፈልጉበት ጊዜ ሁሉ ወንጌል ይሰብካሉ። ያን የሚሰብኩትን ወንጌል ሰዎች ለመቀበል ፈቃደኛ ካልሆኑ በሚፈልጉበት ጊዜ ኃጢአትን ሲያዩ ክርስቶስ ኢየሱስን ሳይሆን እግዚአብሔርን ሳይሆን የእግዚአብሔርን ልጅን ሳይሆን መንፈስ ቅዱስን ሳይሆን ነገር ግን ጣዖት የሚያመልኩ ሰዎችን በሚያዩበት ሰዓት መቅሰፍትን ይጠራሉ። ያን ጊዜ ያ ካፋቸው የወጣው ቃል መቅሰፍት ያመጣል። እነዚያን ደግሞ የሚፈልጉትን ሰዎች ሁሉ ከምድር ያጠፋል ማለት ነው። ምስክራቸውንም ከፈጸሙ በኋላ ይላል እንግዲህ 1260 ቀን ነው የሚያገለግሉት። 1260 ቀን በሚያገለግሉበት ጊዜ እነሱ ሁለት ምስክሮች እና ማንም ሊጎዳቸው ቢወድድ ይገደላል። የእግዚአብሔርን ቃል እንዳነበው ነው። በመቅሰፍት ይመታል። ማንም እጁ አይጭንባቸውም 1260 ቀን ያህል ማለት ነው። ልክ አገልግሎታቸውን ሲፈጽሙ ግን እግዚአብሔር እነዚህ ሰዎች እንዲገደሉ ለአውሬው አሳልፎ ይሰጣቸዋል። ይህም ደግሞ የእግዚአብሔር ክብር እንዴት ሊገለጥ እንዳለ ደግሞ ወረድ ብለን እናያለን ማለት ነው። አሁን እነዚህ ሰዎች ልክ አገልግሎታቸውን ወደ መፈጸማቸው አካባቢ በሚደርሱበት ሰዓት እንግዲህ ሐሰተኛው ክርስቶስ የተባለው ሰው የምድር ላይ ገዢ ይሆናል ማለት ነው። በሐሰተኛው ክርስቶስ የምድር ላይ ገዢ የሚሆነው መቼ ነው ብላችሁ ብትጠይቁ ልክ ያ 3 ዓመት ተኩል የመጀመሪያው 3 ዓመት ተኩል የመከራ ዘመን ሲያበቃ ነው። እነዚህም ሰዎች አገልግሎታቸው በመጀመሪያው 3 ዓመት ተኩል ነው። ልክ አገልግሎታቸው ሲፈጸም ያን ጊዜ ሐሰተኛው ክርስቶስ በስልጣን ላይ የሚቀመጥበት ጊዜ ነው። ልክ ሐሰተኛው ክርስቶስ በስልጣን ላይ እንደተቀመጠ እነዚህን ሰዎች እኔ እዋጋቸዋለሁ፣ እኔ አሸንፋቸዋለሁ ብሎ ዲስኩር ያደርጋል እና ዓለም እጅግ የሚጠላቸው ሰዎች ናቸው እነዚህ ሰዎች። ምክንያቱም ዓለም የእግዚአብሔር የሆነውን ነገር ለመስማት የማይፈልግ ልብ በብዛት ያላቸው ሰዎች የሚኖሩበት ጊዜ ነው ያ 7 ዓመት የመከራ ዘመን። በምድር ላይ ከሚወርደው ከእግዚአብሔር ቁጣ የተነሳ ሰዎች ንስሐ ለመግባት አይፈልጉም። ነገር ግን በእግዚአብሔር ላይ ክፉ ቃል ይናገራሉ። በእግዚአብሔር ላይ ያጉረመርማሉ። በቃ ጣዖታቸውን ማምለክን ይቀጥላሉ። እንደዚህ የአመፃ ልብ ይዘው
የሚሄዱበት ጊዜ ነው። እነዚህ ሰዎች ግን ፊት ለፊት እየተጋፈጧቸው ወንጌልን ይሰብኩላቸዋል፣ እምቢ ይላሉ፣ በመቅሰፍት ይሞታቸዋል። ከዚህ የተነሳ በዚያች በ7ቱ ዓመት የመከራ ዘመን መጀመሪያ ላይ የሚኖሩ ሰዎች ሁሉ እነዚህ ሰዎች ይጠሏቸዋል። ሊያሸንፏቸው ግን አይችሉም። ሐሰተኛው ክርስቶስ ከሚገለጽ ድረስ ሊያሸንፏቸው አይችሉም። ልክ ሐሰተኛው ክርስቶስ ሊገለጽ በሚልበት ሰዓት እኔ ያሸንፋቸዋለሁ ይላል። ከተገለጸም ወንበሩን ከያዘ በኋላ እንግዲህ ሐሰተኛው ክርስቶስ ምድርን የሚገዛው በመጨረሻው 3 ዓመት ተኩል ወይንም በታላቁ የመከራ ዘመን ነው። ያን ጊዜ መጀመሪያ የሚናገረው ነገር ቢኖር እነዚህን ሰዎች እኔ ይዛቸዋለሁ፣ አጠፋቸዋለሁ፣ ገላቸዋለሁ ብሎ ይፎክራል። ይሄ ደግሞ በእግዚአብሔር ዓላማና ፍቃድ ስለሆነ እርሱ ይዞ እንዲገላቸው ወይንም እንዲያሸንፋቸው እግዚአብሔር ይፈቅዳል። ለምን? እግዚአብሔር ክብሩን ሊገልጥ እንደገና ሌላ ክብሩን ሊገልጥ ስለፈለገ ማለት ነው። የእግዚአብሔር ቃል እንደዚህ ይላል። ይኸውላችሁ ራእይ ምዕራፍ 11 ቁጥር 7 ስናነብ ምስክራቸውን ከፈጸሙ በኋላ በቃ የተሰጣቸውን አገልግሎት ፈጸሙ። ልክ የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ 33 ዓመት ከ3 ወር በዚች ምድር ላይ ኖረ። 3 ዓመት ከ3 ወር ወንጌል ሰበከ። ስራውን ጨረሰ አይደለም? በዚያን ጊዜ ለሰው ልጆች መሞት አለበት። ልክ በእንደዚህ አይነት ሁኔታ እነዚህም ሰዎች 3 ዓመት ከ6 ወር አገልግሎታቸውን ከፈጸሙ በኋላ እግዚአብሔር አውሬው እንዲያሸንፋቸው ይፈቅዳል። በቃ ይፈቅዳል። እዚህ ላይ አስተውሉ። ከጸጉራችሁ ቁጣት አይነቀልም ይላል፣ ግን ይፈቅዳል። ይሄን በመጽሐፍ ቅዱስ ውስጥ ተጽፏል። እና ቃሉን ግን አገልግሎታቸውን ፈጽመዋል። ይኸውላችሁ ራእይ ምዕራፍ 11 ቁጥር 7 ምስክራቸውን ከፈጸሙ በኋላ ከጥልቁ የሚወጣው አውሬ ይዋጋቸዋል። ይሄ ከጥልቁ የሚወጣው አውሬ ማን ነው? ሐሰተኛው ክርስቶስ ነው። እሱ ይዋጋቸዋል፣ ያሸንፋቸውማል። ቃሉ ሲናገር ይዋጋቸዋል፣ ያሸንፋቸውማል፣ ደግሞም ይገድላቸዋል ይላል። አያችሁ፣ 3 ነገሮች ይሆናሉ። ይዋጋቸዋል፣ ያሸንፋቸዋል፣ ይገድላቸውማል። እና ቀጥለው ደግሞ በድናቸውም በታላቁ ከተማ አደባባይ ይተኛል። በድላቸው የሚተኛው የት ነው? በኢየሩሳሌም ውስጥ ይተኛል። እና እንዲቀበሩ አይፈልግም። ጉራውን ይነዛል። በምድር ላይ የሚኖሩ ሰዎች ሁሉ በምድር ላይ የሚኖሩ ሰዎች ሁሉ በትክክል እነዚህን ሰዎች ይዤ አሸንፊያቸዋለሁ። ምድርን ያጠፉ ሰዎች ናቸው። ሱፐርናቹራል ፓወር የነበራቸው ሰዎች ናቸው። እኔ ግን አሸንፊያቸዋለሁ። በቃ ከኔ የሚበልጥ የለም፣ አሸንፊያቸዋለሁ እያለ ጉራውን ይነዛል። የምድር ሰዎች ሁሉ ለአውሬው ያጨበጭባሉ። እነዚህንም ያሸነፈ የታላቅ ነው ይሉታል። ግን የእግዚአብሔር ዓላማና ሐሳብ ነው በመጽሐፍ ቅዱስ ውስጥ የተጻፈ። ክብሩን በእነዚህ ሰዎች እንደገና ሊገልጽ ስለፈለገ አስተውሉ። በድናቸውም በታላቅ ከተማ አደባባይ ይተኛል። እርሷም በመንፈሳዊ ምሳሌ ሰዶምና ግብጽ የተባለች ደግሞ ጌታቸው የተሰቀለባት ናት። ኢየሱስ በተሰቀለባት በዛች በኢየሩሳሌም ከተማ ውስጥ ነው በድናቸው ለ3 ቀናት ያክል ዓለም ሁሉ ይየው ይላል። በቃ ጉራውን ይነዛል። በኢየሩሳሌም አደባባይ ላይ ሬሳቸውን ያስቀምጠውና ዓለም ሁሉ ያየዋል። በሳተላይት ቴክኖሎጂ ማለት ነው። አያችሁ፣ መጽሐፍ ቅዱስ የተጻፈው ከ2000 ዓመት በፊት ነው። ግን ከ2000 ዓመት በፊት የሳተላይት ቴክኖሎጂ ዛሬ በብዚች ምድር ላይ እንደሚኖርና አንድ ሰው ቤቱ ቁጭ ብሎ በምድር ላይ የሚሰራውን ነገር ሁሉ በቴሌቪዥን በሳተላይት ቴክኖሎጂ አማካኝነት እንደሚያይ መጽሐፍ ቅዱስ ከተነበያቸው ሳይንሳዊ ትንቢቶች መካከል የሳተላይት ቴክኖሎጂ ማለት ነው አንዱ በዚህ ስፍራ ላይ ተጽፎ የሚገኘው ነው። ስለዚህ የነዚህ ሰዎች 2 ወይራዎች፣ 2 የተቀቡት ምስክሮች ሬሳ በዛ በኢየሩሳሌም መንገድ ላይ ተኝቶ በኢየሩሳሌም አደባባይ ላይ ተኝቶ ዓለም ሁሉ ይየው ይላል። አውሮ በቃ የሚፎክርበት ጊዜ ነው እና ዓለም ሁሉ ያየዋል በዛ በሳተላይት ቴክኖሎጂ ማለት ነው። እና ካሜራዎች ሁሉ በቃ ወደ እነዚያ ሰዎች በድን ነው ላይ እንዲሆኑ ይደረጋል። ይሄም ደግሞ የእግዚአብሔር ፈቃድ ነው። እና ቁጥር 9 ራእይ ምዕራፍ 11 ቁጥር 9 ከወገኖችና ከነገዶችም ከቋንቋዎችም ከአህዛብም የሆኑ ሰዎች 3 ቀን ተኩል በድናቸውን ይመለከታሉ። በድናቸውም ወደ መቃብር ሊገባ አይፈቅዱም ይላል። አያችሁ፣ 3 ቀን ሙሉ በድናቸው በኢየሩሳሌም አደባባይ ላይ እንዲቀመጥና ዓለም ሁሉ ይዩት ይላል ሐሰተኛው ክርስቶስ። እና ዓለም ሁሉ ያየዋል። በቃ ካሜራዎች ሁሉ እዛ ላይ ነው ያነጣጠሩት ማለት ነው። 24/7 ለ3 ቀን ማለት ነው፣ ለ72 ሰዓታት ያህል። ይሄም ደግሞ የእግዚአብሔር ሐሳብ ነው። እነዚህም 2 ነቢያት በምድር የሚኖሩትን ስላሰቃዩ ይላል። በምድር የሚኖሩትን አሰቃይተው ነበረ። ለምንድን ነው? ወንጌልን ይሰብካሉ፣ የሚቀበላቸው የለም። ሰዎች ጣዖት ማምለካቸውን ትተዋል።
ስለዚህ መቅሰፍት ይጠራሉ። ብዙ ሰዎች ያልቃሉ። ውሃውን ወደ ደም ይለውጡባቸዋል። ሰዎች ደግሞ በዚያ ደም በሆነው ውሃ ይሞታሉ። አሶች ይሞታሉ። መቅሰፍት ይጠራሉ። የሚፈልጉትን አይነት መቅሰፍት ነው። የመሬት መንቀጥቀጥ ይሁን በሽታ ይሁን ይጠራሉ። ብዙ ሰዎችም ደግሞ ያልቃሉ። ሰዎች እጅግ በጣም የሚጠሏቸው ነበሩ፣ እነዚህን ሁለቱን አገልጋዮች ማለት ነው። እነዚህም ሁለት ነቢያት በምድር የሚኖሩትን ስላሰቃዩ በምድር የሚኖሩት በእነርሱ ላይ ደስ ይላቸዋል፣ በደስታም ይኖራሉ፣ እርስ በርሳቸውም ስጦታ ይሰጣጣሉ ይላል። መሞታቸውን ሐሰተኛው ክርስቶስ ወይንም አውሬው እነዚህን ካሸነፈ በኋላ በጣም ደስተኞች ስለሚሆኑ ስጦታዎች ይለዋወጣሉ። በቃ ሰዎች በቃ እንኳን ደስ አለ እነዚያ የሚያሰቃዩን ሁለቱ ሰዎች ሐሰተኛው ክርስቶስ ገደላቸው፣ አውሬው ገደላቸው፣ አውሬው ታላቅ ነው እያሉ በቃ ስጦታ ለ3 ቀን ይለዋወጣሉ፣ ደስ ይላቸዋል። የሚሆነው ነገር ተመልከቱ። በ3ኛው ቀን ላይ ከ3 ቀንም ተኩል በኋላ ከእግዚአብሔር የወጣ የሕይወት መንፈስ ገባባቸው። የእግዚአብሔር መንፈስ መጣ። ሁሉን ማድረግ የሚችለው የኢየሱስ መጣ። እሱ በ3ኛው ቀን አይደለ ከሞት የተነሳው። ያንን የትንሣኤ መንፈስ በውስጣቸው ከተተው። የሕይወት ከእግዚአብሔር የወጣ ሕይወት የሚሰጥ እግዚአብሔር ነው። ዲያብሎስ ሞትን ነው የሚሰጠው፣ እግዚአብሔር ግን ሕይወት ነው የሚሰጠው። ስለዚህ ከእግዚአብሔር የወጣ የሕይወት መንፈስ በእነዚህ ሁለቱ የተቀቡት ውስጥ ገባባቸው። ከዛ የሆነው ምንድን ነው? ከ3 ቀን ተኩል በኋላ ከእግዚአብሔር የወጣ የሕይወት መንፈስ ገባባቸው፣ በእግሮቻቸውም ቆሙ። ያ ካሜራ በምድር ላይ ያለ የታወቀው ኢንተርናሽናል ኒውስ ቻናል ካሜራ ሁሉ እያየ ነው። እንግዲህ አያቸው፣ በእግራቸው ቀጥ ብለው ቆሙ። ታላቅን ፍርሃት በሚመለከቱት ላይ ወደቀባቸው። ሰዎች እየተጠራሩ ወደ ቴሌቪዥኖቻቸው ይሄዳሉ። ተመልከቱ፣ ተነሱ እኮ ይባላል። ከዚያም በኋላ በሰማይም ወደዚህ ውጡ የሚላቸውን ታላቅ ድምፅ ሰሙ። ወደዚህ ውጡ የሚል የእግዚአብሔር ድምፅ ይሰማል። ጠላቶቻቸውም እየተመለከቷቸው ወደ ሰማይ በደመና ወጡ። አይኖቻቸው ጠላቶቻቸው እያየ ወደ ሰማይ ይወጣሉ፣ ያረጋሉ። ኢየሱስ አረጋ አይደለም እንዴ? በ40ኛው ቀን በቃ ኢየሱስ መንፈስ ነው። ምን ይሳነዋል ኢየሱስ? እና ወደ ሰማይ ያርጋሉ። ልክ በዚያ ሰዓት የሚሆነው ምንድነው? ታላቅ የምድር መናወጥ ይሆናል። እጅግ ታላቅ የሆነ የምድር መናወጥ ይሆናል። በዚያም ሰዓት ታላቅ የምድር መናወጥ ሆነ። ከከተማይቱም 10ኛው እጅ ወደቀ ይላል። ከከተማው 1/10 የሚሆነው በዛ የመሬት መንቀጥቀጥ ምክንያት ፈራረሰ፣ ወደመ። በመናወጥ ምክንያት 7000 ሰዎች ተገደሉ። ተመልከቱ። ወደፊት እኮ ስለሚሆነው ነው እግዚአብሔር ቃል የሚናገረው። ግን ፕሪሳይስ የሆነ ትንቢት ነው፣ ፕሪሳይስ ፕሮፌሲ ነው በዚህ ቦታ ላይ የሚናገረው። ከዚያ በዚህ በመሬት መንቀጥቀጥ ምክንያት እነዚህ ሰዎች ከሞት ተነስተው ወደ ሰማይ ሲሄዱ 7000 ሰዎች ይሞታሉ አለ። ተመልከቱ። 7000 ሰዎች ተገደሉ። የቀሩትም ፍርሃት ያዛቸው፣ ለሰማዩ አምላክ ክብር ሰጡ። ከዚያ በኋላ ሰዎች ለእግዚአብሔር ክብር መስጠት ይጀምራሉ ማለት ነው። እና ይሄ እንግዲህ ራእይ ምዕራፍ 11 የሚናገረው ይሄ ነው ማለት ነው። እና የእነዚህ ሰዎች አገልግሎት በመጀመሪያው የመከራ ዘመን ማብቂያና እንደዚሁም ደግሞ በሁለተኛው የመከራ ዘመን መጀመሪያ ላይ ለ1260 ቀን ወይንም ለ3 ዓመት ተኩል አገልግለው አገልግሎታቸው ያበቃል። ከዚያ በኋላ ወደ ራእይ ምዕራፍ 12 እንሄዳለን ማለት ነው። ይሄ ራእይ ምዕራፍ 12 የሚያከራክር ነው በመጽሐፍ ቅዱስ ሊቃውንቶች አካባቢ ማለት ነው። በዚህ በራእይ ምዕራፍ 12 ላይ የእግዚአብሔር ቃል ሲናገር ታላቅ ምልክትም በሰማይ ታየ። ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች ይላል። ይህን ራእይ እንግዲህ አስቀድሞ ያየው ማን ነው? ዮሴፍ ነው። ፀሐይና ጨረቃ 12ም ከዋክብት ሲሰግዱልኝ ያየው አለ። የሚናገረው ስለማን ነው ማለት ነው? ስለ እስራኤል ልጆች ነው። እና እርሷም ጸንሳ ነበር። ስለ እስራኤል ነው የሚናገረው። ስለ ፊዚካል እስራኤል ነው የሚናገረው። ጸንሳ ነበር። ምጥም ተይዛ ልትወልድ ተጨንቃ ጮኸች። ሌላም ምልክት በሰማይ ታየ። እነሆም ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶችም ነበሩት። ይሄኛው እንግዲህ በትክክል የሚናገረው ስለ ሐሰተኛው ክርስቶስ ነው። 7 ራሶችና 10 ቀንዶች ነበሩት ይላል።
በራሶቹም ላይ 7 ዘውዶች ነበሩ። እነዚህ 7 ዘውዶች የሚለው ዓለም አሁን 7 ኮንቲኔንት አይደለም ያላት። በመጨረሻው 3 ዓመት ተኩል ሐሰተኛው ክርስቶስ ይሄን በ7ቱ ኮንቲኔንት ላይ ነው ስልጣን የሚይዘው ማለት ነው። ጊዜያዊ መንግስት እንበለው። ስለሱ ነው እንግዲህ 7 ዘውዶች የሚለው ያ ነው። ጅራቱም የሰማይን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው ይላል። ይሄኛው ነው እንግዲህ አከራካሪ ነው የሚባለው እዚህ ላይ ነው። ምክንያቱም አንዳንድ ሰዎች ማለት አንዳንድ የመጽሐፍ ቅዱስ ሊቃውንት ይሄኛው ስለ መጀመሪያው ክፉ መንፈስ በእግዚአብሔር ላይ ባመፀ ጊዜ እግዚአብሔር መልአኩ ሚካኤልን ልኮ ተዋክቶ አሸንፎት ወደ ምድር የጣለው ነው ብለው ይናገራሉ። ሌሎች ደግሞ የመጽሐፍ ቅዱስ ሊቃውንት ነው ይሄኛው በዚህ በ7ቱ ዓመት የመከራ ዘመን የመጀመሪያው 7ቱ ዓመት የመከራ ዘመን እንዳለቀ ከሰማይ ሲጣል ነው ብለው ይናገራሉ። ይሄ ከሰማይ ሲጣል የሚለውን ሲያብራሩ መጀመሪያ የተጣለው ከሶስተኛው ዙፋን ላይ ነው፣ ከሶስተኛው ሰማይ ላይ ነው ይላሉ። ምክንያቱም በሶስት ሰማዮች ነው የሚከፈለው። አንደኛ ሰማይ ማለት የአትሞስፌሪክ ሄቨን የሚባለው ነው፣ በአይሮፕላን የምንበርበት ማለት ነው። ሁለተኛ ሰማይ የሚባለው ደግሞ ህዋው የሚባለው ከዋክብቶችን እግዚአብሔር ፈጥሮ ያስቀመጠበት እጹምና ድንቅ የሆነ እንዲህ ተብሎ ተነግሮ ሊያበቃ የማይችል ስፋት እና ጥልቀት ያለው ቦታ ነው ሁለተኛው ሰማይ። ሶስተኛው ሰማይ ግን የእግዚአብሔር ዙፋን ያለበት ቦታ ነው ማለት ነው። እና ዲያብሎስ በመጀመሪያ ተመቶ እንዲወጣ የተደረገው ከሶስተኛው ሰማይ ነው። ነገር ግን ወደ ኢዮብ መጽሐፍ ደግሞ ሄድ ብለን በምናነብበት ጊዜ ቅዱሳንን ሊከስስ ወደ እግዚአብሔር ማደሪያ ኢቭን ወደ ሶስተኛው ሰማይ ይገባ ነበረ፣ ተፈቅዶለት ይገባ ነበረ ማለት ነው። ያ የሚያከራክር አይደለም፣ በግልጽ መጽሐፍ ቅዱስ ላይ ተጽፏል። እንዲሁም የእግዚአብሔር ልጆች መላእክት፣ ቅዱሳን መላእክት ሪፖርት ለማቅረብ ወደ እግዚአብሔር ዙፋን በመጡ ጊዜ ሰይጣንም ደግሞ አብሯቸው መጣ ይላል። ኢዮብ መጽሐፍን ስናነብ ያ ነው። ከወዴት መጣህ ብሎ ደግሞ ራሱ እግዚአብሔር ይጠይቀዋል። ምድሩን ሁሉ ዞርኳት ተመላለስኩባት ብሎ ሲጠይቅ እንዴ ባሪያን ኢዮብን አየህ ሆይ ብሎ እግዚአብሔር ይጠይቀዋል። ይህ ማለት ምንድን ነው? ምንም እንኳን ከሶስተኛው ሰማይ ተመቶ ቢወጣም በሁለተኛው ሰማይና በአንደኛው ሰማይ እንዲሁም ደግሞ በምድርና በጥልቁ በሲኦል ውስጥ እንዲቆይም ቢደረግ ነገር ግን አልፎ አልፎ ክሶችን ለመክሰስ ወደ እግዚአብሔር ማደሪያ ይመጣ እንደነበረ ነው የእግዚአብሔር ቃል በኢዮብ መጽሐፍ ላይ በግልጽ በዛ ቦታ ላይ ያስቀመጠው። ነገር ግን በዚህ ቦታ ላይ በራእይ ምዕራፍ 12 ላይ እንግዲህ በራእይ ምዕራፍ 12 ላይ የሚናገረው ምንድን ነው? ዲያብሎስ ሁለተኛ ዳግም ወደ ሶስተኛው ሰማይ እንዳይገባ፣ ሶስተኛ ሰማይ ብቻ አይደለም እንዲሁም ደግሞ ከሁለተኛው ሰማይ አለቆችና ስልጣናት በሰማያዊም ስፍራ ያለ ከክፉ መንፈሳዊ ሰራዊት ጋር ነው ውጊያችን በማለት ኤፌሶን ላይ የሚናገር ምዕራፍ 6 ላይ አለ አይደለም። እና አለቆችና ስልጣናት በሰማያዊም ስፍራ ያለ ከክፉ መንፈሳዊ ሰራዊት ጋር ነው የምንዋጋው ነው ይላል እግዚአብሔር ቃል። መጋደላችን ከደምና ከስጋ ጋር አይደለም፣ ከአለቆች ከስልጣናት በሰማያዊም ስፍራ ካለ ከክፉ መንፈሳዊ ሰራዊት ጋር ነው ይላል። ይህ ማለት ምንድን ነው? ዲያብሎስ በሁለተኛው ሰማይ ይሄ በከዋክብቶች ባሉበት አካባቢ በዚያ ቦታ አለቆችና ስልጣናት አሉ። ዳንኤል ጸልዮ መልአኩ ገብርኤል መልእክት ሊያመጣለት ሲል የፋርስ ንጉስ እንደተዋጋው በአየር ላይ የእግዚአብሔር ቃል ይናገራል። እና ይሄ ሁሉ የሚያሳየው ምንድነው? ዲያብሎስ በሁለተኛው ሰማይና በአንደኛው ሰማይ ላይ እንዳለ ነው፣ ስለ ሰማይ ስንነጋገር ማለት ነው። ነገር ግን በዚህ በመጨረሻው ዘመን በሚደረገው ጦርነት ለአንድና ለመጨረሻ ጊዜ ከሁለተኛው ሰማይም ከአንደኛው ሰማይም ተመቶ ወደ ምድር ይጣላል። እና በዚህ በራእይ ምዕራፍ 12 ላይ የሚናገረው ያ ነው። ስለ መጀመሪያው መውደቁ ግን በሁለት ቦታዎች ግልጽ ባለ ሁኔታ የእግዚአብሔር ቃል ይናገራል። ለምሳሌ በትንቢተ ኢሳይያስ ምዕራፍ 14 ቁጥር 12 ላይ የእግዚአብሔር ቃል ሲናገር
አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቀ? አሕዛብንም ያዋረድህ አንተ ሆይ እንዴት እስከ ምድር ድረስ ተቆረጠ? አንተም በልብህ ወደ ሰማይ አርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ። በሰሜንም ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁ፣ ከዳመናዎች ከፍታ በላይ አርጋለሁ፣ በልዑልም እመሰላለሁ አለ። ነገር ግን ወደ ሲኦል ወደ ጉድጓድም ጥልቅ ትወርዳለህ። የሚያዩ ይመለከቱሃልና በውኑ ምድርን ያንቀጠቀጠ መንግስታትንም ያናወጠ ዓለሙን ባድማ ያደረገ ከተሞችንም ያፈረሰ ምርኮኞችንም ወደ ቤታቸው ያልሰደደ ሰው ይህ ነውን ብለው ያስተውሉሃል ይላል የእግዚአብሔር ቃል ሲናገር። እንደዚሁም ደግሞ ወደ ትንቢተ ሕዝቅኤል ስንመጣ ትንቢተ ሕዝቅኤል ምዕራፍ 28ን ደግሞ ስናነብ እንዲሁ ደግሞ የእግዚአብሔር ቃል ሲናገር ቁጥር 13 ላይ እንደዚህ ይላል። በእግዚአብሔር ገነት በኤድን ነበረ። ስለ ርኩስ መንፈስ ወይም ሉሲፌር ስለሚባለው ነው የሚናገረው። በእግዚአብሔር ገነት በኤደን ነበር። የከበረ ዕንቁስ ሁሉ ሰርዲዮን፣ ጦጳዚዮን፣ አልማዝ፣ ቢረሌ፣ መረግድ፣ ያስጲድ፣ ሰምፔር፣ በሉር የሚያብረቀርቅ ዕንቁ ወርቅ ልብስ ነበረ። የከበሮህና የእምቢልታ ሥራ በአንተ ዘንድ ነበረ። በተፈጠርህበት ቀን ተዘጋጅተው ነበር። አንተ ልትጋርድ የተቀባህ ኪሩብ ነበረ። በተቀደሰው በእግዚአብሔር ተራራ ላይ አኖርሁ። ከእሳት ድንጋዮች መካከል ተመላለሰ። ከተፈጠርህበት ቀን ጀምሮ በደል እስኪገኝብህ ድረስ በመንገድህ ፍጹም ነበረ። በንግድህ ብዛት ግፍ በውስጥ ተሞላ፣ ኃጢአትንም ሰራ። ስለዚህ እንደ ርኩስ ነገር ከእግዚአብሔር ተራራ ጣልሁ። የምትጋርድ ኪሩብ ሆይ ከእሳት ድንጋዮች መካከል አጠፋው። በውበትህ ምክንያት ልብ ኮርቷል። ከክብርህ የተነሳ ጥበብን አረከሰ። በምድር ላይ ጣልሁ። ያዩሁም ዘንድ በነገስታት ፊት ሰጠው በማለት ይናገራል። ይሄ እንግዲህ በትንቢተ ኢሳይያስ ምዕራፍ 14 እና በትንቢተ ሕዝቅኤል ምዕራፍ 28 ላይ የሚናገረው ስለ መጀመሪያው መውደቁ ነው። በዚህኛው ቦታ ላይ ግን ስለ ራእይ ምዕራፍ 12 ከቁጥር 4 ጀምሮ ግን የሚናገረው ስለ ምንድን ነው ብለን ብንጠይቅ ስለ መጨረሻው ዘመን ስለ ሁለተኛው መመታቱና መውደቁ ነው። ከሁለተኛው ሰማይም ከአንደኛው ሰማይም ላይ ተጥሎ ሁለተኛ በሁለተኛውም ሰማይ በአንደኛውም ሰማይም ላይ ስልጣንና ቦታ እንዳይኖረው እንደዚሁም ደግሞ ዳግመኛም እየመጣ በእግዚአብሔር ዙፋን አካባቢ እየመጣ ቅዱሳንንም እንዳይከስ ለአንዴና ለመጨረሻ ጊዜ እግዚአብሔር ከፊቱ የሚያስወግደው የሚመታው ጊዜ ነው ማለት ነው። ስለዚህ ነው የሚናገረው። አሁን ቁጥር 7 ስናነብ በሰማይም ሰልፍ ሆነ ይላል። ሚካኤልና መላእክቱም ዘንዶውን ተዋጉ። ይሄ ስለ መጀመሪያው ውጊያ አይደለም፣ ወደፊት ስለሚከሰተው በሰባቱ ዓመት የመከራ ዘመን ውስጥ በተለይ በመጨረሻው 3 ዓመት ተኩል መጀመሪያ ላይ ስለሚከሰተው ነው የሚናገረው ማለት ነው። በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱም ዘንዶውን ተዋጉ። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ሁለተኛ የሚከሰት ውጊያ አለ። ሚካኤልና መላእክቱ ዘንዶውን ይዋጋሉ። ከሁለተኛውና ከአንደኛው ሰማይ ላይ ለአንዴና ለመጨረሻ ጊዜ ሊጥሉት ማለት ነው። ከዚያም ወዳ በሰማይ ስፍራ አልተገኘላቸውም። ዓለምን ሁሉ የሚያስተው ተመልከቱ። መጀመሪያ በሚጣልበት ጊዜ ዓለሙን ገና አላሳተም። ከዚያ በኋላ ነው አዳምና ሔዋንን ያሳስተው ወይንም ሔዋንን ያሳሳተው። አያችሁ። አሁን ግን በሚጣልበት ሰዓት ዓለሙን ሁሉ አስቶታል። ስለዛ ነው ዓለሙን ሁሉ የሚያስተው ተብሎ የተጻፈው ስለ ሁለተኛው መጣል እንጂ ስለ መጀመሪያው አይደለም። ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ። መላእክቱም ከእርሱ ጋር ተጣሉ። ታላቅን ድምፅ ሰማሁ እንዲህ ሲል፣ አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስም ስልጣን ሆነ። ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና። ይሄን ነው የምላችሁ ያለ። አያችሁ፣ በኢዮብ ዘመን እየመጣ ይከስ ነበር። ከወዴት መጣ ያለው እግዚአብሔር ለዛ ነው። አሁን ግን ለሁለተኛ ጊዜ መላእክቱ ሚካኤልና እንዲሁም ደግሞ መላእክቱን አሰልፎ ሚካኤል የተዋጊዎች መላእክት አለቃ ነው ሲመታው ከሁለተኛና ከአንደኛው ሰማይ ተጥሎ ወደ ምድር ሲወድቅ ከዚያ በኋላ ግን እንደገና አይፈቀድለትም ሄዶ ወደ እግዚአብሔር ዙፋን ልክ በኢዮብ ዘመን እንዳደረገው ቅዱሳንን ለመክሰስ ማለት ነው። ስለዛ ሲናገር በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏል። ዳግመኛ መክሰስ አይችልም። ኢየሱስ ጌታ ነው።
እነርሱም ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል ነሱት፣ ነፍሳቸውንም እስከ ሞት ድረስ አልወደዱም። ስለዚህ ሰማይና በውስጡ የምታድሩ ሆይ ደስ ይበላችሁ፣ ለምድርና ለባህር ወዮላችሁ፣ ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷልና። ጥቂት ዘመን የሚለው ያቺ የመጨረሻው 3 ዓመት ተኩል ነች። 3 ዓመት ተኩል። ከዛም በኋላ 1000 ዓመት ይታሰራል። ከዛም በኋላ ለጥቂት ጊዜ ይፈታል። ግን በአጠቃላይ በምድር ላይ የሚኖረው የጥፋት ዘመን ጥቂት ጊዜ ነው። ያያችሁ፣ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷልና። ከዚህ በኋላ ምንድነው? ዘንዶም ወደ ምድር ተጣለ ይላል። በቃ ይሄ የመጨረሻው 3 ዓመት ተኩል ታላቁ የመከራ ዘመን ብሎ ጌታ ኢየሱስ ራሱ እንኳን የተናገረው ማለት ነው። ሐሰተኛው ክርስቶስ በስልጣን ላይ ሲቀመጥ ተመልከቱ። አስቀድሞ ክፉ መንፈስ በሁለተኛው ሰማይ ላይ ነበር፣ በአንደኛው ሰማይ ላይ ነበር፣ በሲኦልም ነበር፣ አሁንም አለ። ገባችሁ? ነገር ግን ጠቅላላ ኃይላቸውን ሰብስበው በሁለተኛው ሰማይ ላይ ያሉት አለቆችና ስልጣናት ሚካኤልና መላእክቱ ተዋግተው ከጣሏቸው በኋላ በአንደኛው ሰማይ ላይ ያሉትም ወዴት ነው የሚመጡት? ወደ ምድር ነው የሚመጡት። እንግዲህ ይሄ የመጨረሻው የመከራ ዘመን በተለይ የመጨረሻው 3 ዓመት ተኩል እንዴት የከፋ እንደሚሆን ተመልከቱ። በሁለተኛው ሰማይ ላይ ያሉት በከዋክብት አካባቢ ከዋክብት ባሉበት አካባቢ ሁሉ ያሉት ጸሎትን የሚገዳደሩት ልክ በነቢዩ ዳንኤል ዘመን ጸሎትን ይገዳደር የነበረው እነዚህ ሁሉ ተመተው ይወድቃሉ። ሁለተኛው ሰማይ ይጸዳል። አንደኛው ሰማይ አትሞስፌሪክ ሄቨን በአይሮፕላን ምንበርበት ይጸዳል። ምንም አይነት እርኩሳን መናፍስት በሁለተኛው ሰማይና በአንደኛው ሰማይ ላይ አይኖርም። እነዚህ ሁሉ እርኩሳን መናፍስት ተሰባስበው የሚወድቁት የት ነው? ምድር ላይ ነው። ስለዚህ እግዚአብሔር ቃል ሲናገር በምድር ለሚኖሩት ወዮላቸው የሚለው ለዛ ነው።